ማታ ላይ ሁልጊዜ ስንተኛ ይህም ብንጸልይ እና ብንተኛ የምናገኘውን በረከት ከጸለይን በኋላ እናየዋለን። ላስተዋውቃችሁ መዝሙር 4 ነው። ዝም ብሎ መተኛት አይገባም። ስንሮጥ ስንከንፍ ውለን ብዙ ነገሮች ስንናገር ውለን ሌሊት እኮ ከእግዚአብሔር ጋር የምንገናኝበት ነው። ስለዚህ መኝታችን የሰላም እንቅልፋችን የራእይ እንዲሆን መዝሙር 4ን ድገሙ። ይሄ መዝሙር 4 ግዕዙንም ላሰማችሁ አማርኛውንም በነጠላው ልተርጉምላችሁ። ሶበ ጸዋዕኩ ወለእግዚአብሔር ሰምዓኒ ጽድቄ፣ እግዚአብሔርን በጠራው ጊዜ ድምፄን ሰማኝ። ወምንዳቤ አርሃ በሊተ ተሳሃለን ወሰምዓኒ ጸሎቴ፣ ጸሎቴንም ፈጥኖ እግዚአብሔር አምላክ ሰማኝ ነው የሚለው። ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ፣ የአዳም ልጆች ሆይ ልባችሁን በእግዚአብሔር ላይ አታክብዱ፣ አታጽኑ፣ አታደንድኑ ነው የሚለው። ለምን ትታፈቅሩ ከንቱ ወታሱ ሐሰተ፣ ከንቱ ነገርንስ ለምን ትወዳላችሁ? አይምሩ ከመተሰባህ እግዚአብሔር በጻድቁ፣ እግዚአብሔር በጻድቃን ላይ አድሮ እንደሚመሰገን ታውቃላችሁ አታውቁምን? እግዚአብሔር በአብርሃም ላይ በይስሐቅ በያዕቆብ ላይ አድሮ ይመሰገናል። ምክንያቱም የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ይመሰገናልና በማንኛውም ቅዱሳን ላይ አድሮ እግዚአብሔር ይመሰገናል። አይምሩ ከመተሰባህ እግዚአብሔር በጻድቁ ያለ ይሄንን ነው። እግዚአብሔር ሰምዓኒ ሶበ ጸራይኩ አብሁ ተምዑ ወተአብሱ፣ እግዚአብሔር በጸለይኩ በስጠራሁት ጊዜ ድምፄን ይሰማል። ታውቆጡ እንጂ አትበድሉ፣ ተምዑ ወተአብሱ ወዘተ ይሉ በልብክሙ ውስተ ምስካቤክሙ ታወቅሙ፣ በልባችሁ በተኛችሁ በመኝታችሁ ላይ የምታስቡትን ክፉ ነገር ሁሉ አትያዙ፣ ቂም አትያዙ፣ አትቋጥሩ፣ አትስታውሱ። ተኝታችሁ የምታስቡትን ነገር አስታውሱ ነው የሚለው። ሁኡ መስዋዕተ ጽድቅ ወተወከሉ በእግዚአብሔር፣ የእውነት መስዋዕትንም ለእግዚአብሔር አቅርቡ ነው። የእውነት መስዋዕት ማለት እውነት መናገር ራሱ መስዋዕት ነው። ሁልጊዜ በእግዚአብሔር ፊት እውነት መናገር እንደ መስዋዕት ይቆጠራል ማለት ነው። ብዙሃን ለይቤሉ መኑ ያርኤነ ሰናይቶ፣ ብዙዎች እውነት ነገርን ማን ያሳየናል ብለው ይመኛሉ። ታውቀ በላዕሌነ ብርሃነ ገጽከ እግዚኦ፣ ጌታ ሆይ አንተ በሥራ በብርሃን የታወቅህ ነህ፣ መልካም ነገርን በማድረግ ሁሉ በዓለም ላይ ትታወቃለህ ነው። ወዴከ ትፍሥሕተ ውስተ ልብነ፣ በልባችን መልካም ነገርን ሁሉ ጨምረሃልና ነው። እንፍሬ ስርናይ ወይን ወቅብ በዝሃ፣ እግዚአብሔር ያደረገልን መልካም ነገር ሁሉ ከወይን ከስንዴ ከማንኛውም ጥሩ ነገር ሁሉ ይበልጣል ነው። በሰላም ቦቱ እሰክም ወነው፣ በሰላም ተኝቼ በሰላም እነሳለሁ፣ እግዚአብሔር መልካም ነገርን አድርጎልኛልና። ይችን መዝሙር ስተኙ ጸልዩ። ዝም ብላችሁ አተኙ። በአቡነ ዘበሰማያት አስራችሁ ይችን ጸሎት ጸለያችሁ ተኙ። መልካም የራእይ ሌሊት ይሆንላችኋል ማለት ነው። ሁላችሁም ይችን መዝሙር አትርሷት። መዝሙር 4 ናት።